አፋር ላይ ሶማሌ ላይ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተእምነት ስለሚያስፈልጋቸው ሰርተዋል ይጠቀሙበታል አሁን እኮ ስለ አፋር ክርስቲያን አይደለም እናወራ አፋርስ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም ከሌላ የአገሪቱ ክልል መጥቶ ቤተእምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው አገሬ ላይ ነው ያለው ለሰራ ለለወጥ መጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል መብቱ ነው ለተወለደበት እዛችሁ አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም አትቀበርም ሂጃብ አትለብስም ተብሎ ከሀገሪቱ ህግ በተለየ መልኩ አሁን ፈተና ሲደርስበት አሁንም ህዝባችን ያለ ነው በትግስት የትግራይ ሙስሊሞች አክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል ስብና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው ማህበረሰቡ ድምጽ ማሰማት ነው የተለየ ሌላ ነገር ይዞ አልወጣም አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው ይሄን ድርጊት የሚፈጽሙ በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱም ልትቃወሙ የሚገባ የመብት ነው ያስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ላነሳ ይችላል ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም አንተ እንኳን አይደለም እዚህ ሀገር ላይ አርስ ላይ ተፈጠረው ጉዳይ አይደለም ሳውዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳውዲ መስጂድ ቤተክርስቲያን መሰራት አለበት ይላል አንዳንድ ጊዜ ሎጂካል መሆን አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ሆነ ወይ የምትናገረው የሚለው ነገር ሳውዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳውዲ ሀገራቸው ላይ ጠይቆ ሀገራቸው ስለሆነ ያምልኩ ኢሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኢሚሬት ተወላጆች አይደሉም 100% ሙስሊም ናቸው ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች እንዱሱ የህንዱ ቤተእምነት አለው ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል አገር ላይ እየሰሩ ሊለወጡ ሄደዋል ሰው ሀገር ላይ ሄደው ተከብረው ይኖራሉ ሰው እዚህ በአገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን ሰላሙ ስለሚያስጨንቀን አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል እንዴት በዚህ ልክ ይነሳል ነውር እኮ ነው አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም አጼ ዮሐንስ ምን ሌሎች አጼዎች ያደረጉት በደል የለም አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራው ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና ያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው የለም እኮ የምንሰማቸው ነገሮች ያሳፍራሉ ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው ማህበረሰብ ነው የሚጋጨው ፈተና ነው የሚደርሰው እንዴት አድርገን ጉዳዮቹ ሃንድል ይደረጉ ይያልክ ተጨንቀህ ነው እኮ የምትሰራቸው በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ ምጽሁበትም ጉዳይ ሳይኖርህ ቀርቶ አይደለም ይጠቅመናል ወይ በዛ መልኩ ምን ሄድበት መስፈር አይጠቅምም ለሀገር አይበጅም ለሰላማችን አይበጅም ለአብሮነታችን አይበጅም ሀገር ፈርሷል ብዙ ሀገራቶች ፈርሷል የምናያቸው አይናችን ያይጠፉ ሀገራቶች አሉ እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው በርስ በርስ ጦርነት ውስጥ ገብተው ይሄ